እግዚአብሔር ሕይወታቸውን ሙሉ በሙሉ የለወጣቸው 5 ኃይለኛ የብሉይ ኪዳን ምሳሌዎች። ክፍል 1። አንደኛ፣ ያዕቆብ እስራኤል በፊቱ ወንድሙን ኤሳውንና አባቱን ይስሐቅን ያሳተ ተንኮለኛ። የመጀመሪያ ስሙ ያዕቆብ በኋላ ደግሞ እስራኤል የተባለው ማለት ነው። ዘፍጥረት 27። በኋላ ሌሊቱን ሙሉ ለሙሉ ከእግዚአብሔር ጋር ሲታገል የ12ቱ ነገድ አባት ሆኖ እስራኤል ተባለ። ስምህ እስራኤል እንጂ ያዕቆብ አይባልም፣ ከእግዚአብሔርና ከሰው ጋር ታግለ አሸንፋልና። ሁለተኛ፣ ዮሴፍ በፊት በወንድሞቹ ተላልፎ በግብፅ ለባርነት ተሽጦ በግፍ ታስሯል። ዘፍጥረት 37-39። በኋላም በግብፅ ሁሉ ላይ ሁለተኛ ትእዛዝ ሆኖ ተሾመ። ብዙዎችን ከራብ አዳነ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾመው። ሶስተኛ፣ ሙሴ በፊት በምድያም ያለ እረኛ ግብፃዊውን ስለገደለ ከግብፅ ሸሸ። በኋላ እምቢተኛና በራስ መጠራጠር ዘጸአት 2:3። በኋላ ደግሞ ደፋር እስራኤልን ነጻ አውጥቶ ቀይ ባህርን እንዲሻገሩ እግዚአብሔር ተጠቅሞበታል። ዘጸአት 14:31። እስራኤልም እግዚአብሔር በግብፅ ያደረገውን ታላቅ ሥራ አዩ፣ ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርና በባሪያው በሙሴ አመኑ። ሌላው አራተኛ፣ ዳዊት ትሑት የሆነ እረኛ፣ ከወንድሞቹ መካከል ታናሽ፣ በሁሉም የሚዘነጋ። አንደኛ ሳሙኤል ምዕራፍ 16-11። በኋላ የተቀባው የእስራኤል ንጉሥ እግዚአብሔር የልቤ ሰው ያለው ኃጢአት ቢሰራም ተጸጽቶ ተመለሰ። መዝሙር 51። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። አምስተኛ፣ ናቡከደነፆር በፊት ኩሩ የባቢሎን ንጉሥ በራሱ ኃይል ይመካል። ዳንኤል 4:30። በኋላ በእግዚአብሔር የተዋረደ ምክንያት አጥቶ እንደ እንስሳ ኖረ። ከዚያም ታደሰ፣ ልዑልን እያመሰገነ። ዳንኤል 4:34-37። በዘመኑ ፍጻሜ እኔ ናቡከደነፆር ዓይኖቼን ወደ ሰማይ አነሳው፣ ልዑልን ባረኩ፣ አመሰገንኩትም፣ አከበርኩትም። በእያንዳንዱ ሁኔታ ውስጥ አምላክ ተራ ሰዎችን አልፎ ተርፎም በጣም የተሳሳቱ ሰዎችን ወስዶ እጣ ፈንታቸውን አስተካክሏል። ታሪካቸውን ቀይሯል። ያንተንም ያንቺንም የእናንተንም ሕይወት እግዚአብሔር መቀየር ይችላል። ግን ወደ ፊቱ በንስሐና በይቅርታ ተመለስ። ፊቱን ፈልግ፣ ታገኛለህ። የልባችሁ መሻት ደግሞ ይፈጽማል። ከፍ ያለውን ነገር እግዚአብሔር በኃይሉ ያደርጋል። ተባረኩ።